ፒቲኤስዲ እና ኮምፕሌክስ ፒቲኤስዲ አንድ አይነት አይደሉም። ልዩነታቸውን እንመልከት። ፒቲኤስዲ ብዙ ጊዜ ለአንድ ጊዜ ወይም ለአጭር ጊዜ ከቆየ በጣም ከባድ ጉዳት በኋላ የሚከሰት የባህሪ የስሜት ለውጥ ነው። አጋላጭ ምክንያት ብለን የምንላቸው የትራፊክ አደጋ፣ የተፈጥሮ አደጋ፣ ጥቃትና ጦርነት ናቸው። ዋና ዋና ምልክቶቹ ፍላሽባክ ይኖራል። ክስተቱን እንደገና ማየት መስማት ይኖራል። ከሚያስፈራቸው ነገር ከትራውማውን የተከሰተው ነገር ከሚያስታውሳቸው ነገር መሸሽ ይኖራል። አስፈሪ ህልም ማየት ይኖራቸዋል። ድንጉጥ መሆኑ በትንሽ ነገር መደንገጥ ይኖራቸዋል። ኮምፕሌክስ ፒቲኤስዲ የምንለው ደግሞ ለረጅም ጊዜ እና ለተደጋጋሚ ጉዳት ስንጋለጥ የሚኖር የባህሪ የስሜት ለውጥ ነው። በኮምፕሌክስ ፒቲኤስዲ ምልክቶች የልጅነት ጉዳት፣ በልጅነት ቼል ለመባል፣ በቤተሰብ የሚደርስ ጉዳት፣ ለረጅም ጊዜ መታሰር እና ለረጅም ጊዜ የስሜት ጉዳት ሲደርስ እነዚህ ለኮምፕሌክስ ፒቲኤስዲ አጋላጮች ናቸው። የኮምፕሌክስ ፒቲኤስዲ ምልክቶች የፒቲኤስዲ ምልክቶች በሙሉ ይዞ ከዛም ተጨማሪ የስሜትን መቆጣጠር አለመቻል፣ ለራስ ያለን ግምት መቀነስ፣ ራስን መጥላት፣ አልቆልኛል ብሎ ማሰብ፣ ተሰብሬያለሁ ብሎ ማሰብ፣ ከሌሎች ሰዎች ጋር ያለን ግንኙነት በጣም የተዛባ ነው እና መተውን መፍራት ይኖራል። እና ልዩነታቸው ፒቲኤስዲ ፍርሃት ላይ ብቻ የተመሰረተ ሲሆን ኮምፕሌክስ ፒቲኤስዲ ግን ከፍርሃት በተጨማሪ አይደንቲቲ ዲስኦርደር ይገጥማል፣ የማንነት ቀውስ ይገጥመዋል፣ ሪሌሽንሺፕ ላይ ችግር ይኖረዋል። ኮምፕሌክስ ፒቲኤስዲ ብዙ ጊዜ ሚስ ዲያግኖስ ይደረጋል። አንዛይቲ ነው፣ ዲፕሬሽን እና ፐርሶናሊቲ ዲስኦርደር ተብለው በእነዚህ በተሳሳተ መንገድ እንትን ይላል። ሂሊንግ ኢዝ ፖሲብል ትክክለኛውን ትራውማቲክ ኢንፎርም ኬር ከተገኘ። ያለ አእምሮ ጤና የለም።